እነዚህ ትልልቅ እንግዶች ጋብዘን የተወሰኑ ነገሮችን አለማውራት አይቻልምና እስኪ የተወሰኑ ነገሮችን እናውራ። እንግዲህ ቢዮንሴን ስናስብ ከዚህ ቀደም ወደ ኢትዮጵያ መጣ በጣም ደማቅ የሆነ አቀባበል የሀገራችን ሕዝብ አድርጎልሽ ነበር። በርካታ አድናቂዎችሽ አንቺ የኛን ምድር በመርገጥሽ በጣም ተደስተው ነበር። አሁን ደግሞ ለሁለተኛ ጊዜ ነው የመጣሽው። እንዴት አገኘሽው አቀባበሉ? እንደመጀመሪያው ነበር? ስለ ኢትዮጵያ ማውራት ደስታ የሚሰጠኝ ነገር ነው። ይገርምሻል ለመጀመሪያ ጊዜ ስመጣ አዲስ አበባ ያደረገችልኝ አቀባበል ሁሉ እጅግ ልዩና ልብ የሚነካ ነበር። ዛሬ ከተማዋን ስራት እጅግ አድጋለች። ነገር ግን በጣም የገረመኝ ደግሞ ያ እድገቷ እንዳለ ሆኖ የሰው እንግዳ አቀባበል፣ ፍቅሩ፣ ፈገግታው አልተለወጠም። በጣም ያስገረመኝ ነገር ደግሞ የኢትዮጵያ ህንጻዋ ብቻ አይደለም ውበቷ የህዝቦቿም ልብ ላይ መኖሩ ነው። አመሰግናለሁ። በጣም ደስ ይላል። በጣም እናመሰግናለን ሀገራችንን እድገቱን ስለተመለከትሽልን እንዲሁም ደግሞ ህዝቦቿን ስለወደድሽ እኛን ስለወደድሽ እኛም አንቺን በጣም ነው የምንወድሽ። በጣም ብዙ አድናቂዎች ኢትዮጵያ ውስጥ አሉሽ። ስለመጣሽ በጣም ነው ደስ የሚላቸው። በሙዚቃ ስራውም ደግሞ ያው ልክ ነድሪክ እንግዲህ ቢዮንሴ እናንተን በመምጣት ሁላችንም ትቀድማችኋለች። እሷ ለሁለተኛ ጊዜ ነው። ለመጀመሪያ ጊዜ ስትመጣ ግን ኢትዮጵያ እንዴት አገኘሃት? ማለት እኔ ስለ ኢትዮጵያ ብዙ የሰማሁት ከጓደኛዬ ከዘዊኬንድ ዘዊኬንድ የኛ ልጅ ነው። እውነትም ሁሌም እንደነገረኝ ነው እና ብዙ ስለ ኢትዮጵያ ብዙ ነገሮች ነግሮኛል። በነገራችን ላይ ዘዊኬንድ ዘፈኖቹ ላይ የኢትዮጵያ እንትን አለ ቅላጼ ከትዝታ ከማለት እሱ ብሎኛል ነግሮኛል። እውነትም ደግሞ ሳዳምጣቸው አግኝቻቸዋለሁ። እነዛ ነገሮች በጣም ምርጥ እንትን ነውና ኢትዮጵያ ታላላቅ ጠይባኖችን ያበረከተች ታላቅ ሀገር ነው። እኛም ትመቸናል። እሺ እንቀጥላለን። ቀጣይ የሚሆነው እንግዲህ እኔ በጣም ብዙ ሙዚቃዎቹን እየሰማሁኝ ነው ያደግኩት። በተለይ ደግሞ ዩኒቨርሲቲ ያለን የሱ ሙዚቃዎች በጣም ትዝታዎቻችን ናቸው ለኛ። በተለይ ደግሞ እኛ ዶርም ውስጥ እኛ ዩኒቨርሲቲ ስለነበሩ ብዙ ሰዎችም ደግሞ ይጋሩኛል ብዬ አስባለሁ። በዓለም አቀፍ ደረጃ ዝና ጣሪያ ላይ ካሉ ሰዎች መካከል ላይ በተለይ ደግሞ ኢትዮጵያ ውስጥ በጣም ብዙ የሚወዱት ሰዎች አሉ። ክሪስ ብራውን በጣም የሚገርም ነገር ነው ያላት ኢትዮጵያ እና እነሱንም ደግሞ እዚሁ መጥቼ ስላገኘኋቸው በጣም ደስ ብሎኛል። ባይዘዌ የኢትዮጵያን የባህል ውዝዋዜ በቴሌቪዥን ትንሽ ተከታትየው ነበርና በጣም የሚገርም ነበር። ምቱ የራሱ ነገሮች አሉትና በጣም በቃ ይሆናል ደስ የሚል ነገር አለው ማለት ነው። ግን ይሄን ነገር መድረክ ላይ ምናምን ማውጣትሽ ለመስራት በጣም የሚከብድ ነገር ነው። በጣም በቃ ጂኒየስ የሆነ ነገር ነው ያየሁትና በጣም ተማርኬ ነበር። እና ይሄ አሁን እኛ የምንጠቀምባቸው ዘመናዊ ነገሮች አፍሮቢቶች ምናምን የምንላቸው ነገር ከአፍሪካ የተወሰዱ እስኪመስለን ድረስ ማለት ነው። እና ባይዘዌ አሁን እዚህ ስንመጣ ከኢትዮጵያ አርቲስቶች ጋር አንዳንድ ነገሮችን ለመስራት እንዲሁም ደግሞ ያን በቴሌቪዥን ያየነው ውቡ አጨፋፈሩ እዚህ በአካል መተን ለመመሰጥ በቃ ቃላት የለኝም። በጣም የምትገርም ሀገር ናት። በጣም በባህል ሰፊ የሆነ ነገር ያላት ሀገር ናትና እያንዳንዱ ቦታ እየገባ መደመም አለበት።